ዘሪሁን በሰማያዊ ጽዮን የአንጋፋዋ የብርብር ማርያም ገዳም አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቻችን፣ አገልጋዮች፣ ምእመናን ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በእውነት እግዚአብሔር ሁላችንም በሕይወትና በሰላም ጠብቆ በዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እስቲ አብረን እንበል። ወደ ጽዮን ተራራ በውስጡ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል። ይህን ቃል የተናገረው ብርሃነ ዓለም ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ በዕብራውያን ክታቡ ምዕራፍ 12 ቁጥር 22 ላይ ነው። ይህን ርዕስ የመረጥኩበት ምክንያት የዚህ ታላቅ አንጋፋ ገዳም መጠሪያ ሰማያዊት ጽዮን ይባላል ብለው አበው ሲናገሩ ስሰማ ሐዋርያው ቅዱስ ጳውሎስ ያለው ትዝ አለኝ። ነገር ግን አለ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል ካለ በኋላ ወደ ኢየሩሳሌም ሰማያዊትም ይላል። ታዲያ እቺ ታላቅ አንጋፋ ቅድስት ገዳም ታሪኳ እጅግ ይገርማል። ታሪኳ እጅግ ይረቃል። ሀገራችን ኢትዮጵያ ሕዝቦቿ ሕዝበ እግዚአብሔር፣ ሀገሪቱ ሀገረ እግዚአብሔር ናት። በእውነት እንደሚታወቀው ሌሎች ሀገራት ሳይጠቀሱ ነቢየ እግዚአብሔር ሙሴ በኦሪት ዘፍጥረት ምዕራፍ 2 ላይ ሀገሪቱን ምን ብሎ አነሳ? የሁለተኛው ወንዝ ስም ግዮን ነው፣ እሱ የኢትዮጵያ ምድር ይከባል በማለት በእውነት ገነትን ከሚያጠጡ ከአራት ወንዞች መካከል አንደኛው ግዮን አባይ መሆኑን መሰከረ። ደስ ይበላችሁ። የገነት ወንዝ ፈሳሽ ታላቅ ሀገር ናት። አዎ ታላቁ አባት ልበ አምላክ ቅዱስ ዳዊትም ይምጽኡ ተናብልትም ግብፅ፣ መኳንንት ከግብፅ ይመጣሉ፣ ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ለእግዚአብሔር ምን ትላለች? ምን ትላለች? ትዘረጋለች። እንደ ግዕዝ አዋቂነቴ ደግሞ ትዘረጋለች ብቻ ሳይሆን ታደርሳለች ነው። ታበጽሕ ማለት በግዕዝ ቋንቋ ምን ማለት ነው? ማድረስ ማለት ነው። ሰፋ፣ ዘረጋ፣ በጫ፣ ደረሰ፣ በጫ ሰናይ በጎ ነገር ደረሰ ማለት እንደሆነ ኢትዮጵያ እጆቿን